ሰላም ሰላም ውዶቼ እንዴት ናችሁ? ሁሉ ሰላም? አሁን ደህና ነገር ላይ እንደመጣንና እንደ ሰውም ሰርተን እንደምንለወጥ ተስፋ አደርጋለሁ። የሰውን ታብታብ ከምናደርግ ስክሮል እያደረግን ከምንውል የራሳችንን በታማኝነት እርስ በራስ እጅ በእጅ ተያይዘን ብንለወጥ በጣም አሪፍ ነው። ለዛ ደግሞ ስኬታማ መሆን የምንችለው የተሰጠንን መመሪያ በትክክሉ በታማኝነት እየሰራን አንዱ ተሰርቶለት ያንዱ ሳይሰራ እንዳይቀር ያ ሰው ደግሞ የተሰጠውን ኃላፊነት እስከመጨረሻ ድረስ ቪዲዮን አይቶ ሰብስክራይብ በማድረግ ደውሏን በማብራት እንደውም ኮሜንት በመጻፍ ተባብረን ብንሰራ ሁሉ ነገር አሪፍ ነው፣ እንለወጣለን። እና ምን እላችሁ ፈልጌ ነው፣ አንዳንድ ሰዎች የእናንተ ከተሰራላችሁ በኋላ እንደዚህ መልክ መሰሩ ልጆች አላችሁ፣ ሁላችሁም አይደላችሁም። እንደዛ ከሚሆን እርስ በራሳችን እንተዛዘንና የተሰጠንን መመሪያ በትክክሉ እንስራ፣ እንወጣ፣ እንለወጥ። ከተሰራ ደግሞ የማይለወጥ ነገር የለም። ትርፍ ሰዓት በጣም ብዙ ሰዓት ነው ያለን ለመለወጥ ከፈለግን ማለት ነው። እና መለወጥ እንችላለን። ሁላችንም አብረን ተደጋግፈን የተባልነውን ነገር ግሩፕ ላይ መመሪያ በስርዓት ወስደን ለራሳችን ስንል በታማኝነት እንስራ፣ እንለወጥ ሁላችንም። እና ደግሞ ምንድነው የሰውን ዩቲዩብ እያሳደግን አይደል ዛሬ የምንሰራው። ድካምም ቢሆን ካለንበት ህይወት ስንወጣ አውሮፓም ኖረን አረብ ሀገርም ተኖረ የትም ሀገር ስደት ነው። ልፋት ነው። ማንም ለፍቶ ነው የሚኖረው እና ልፋት የሌለበት የለም። ለነገ ደግሞ ተስፋችን እርሳችን የምንለውን ነገር ደግሞ ከስር እንደዚህ እየሰራን ብናሳድግ እንለወጣለን። ሁላችንም ከሰራን ማንለወጥበት ምክንያት ምንም ነገር የለም። ሁላችንም እንለወጣለን። እና ውዶቼ እንበርታ፣ አይዞን። ደግሞ ተስፋ እንቁረጥ፣ አንሰላቻች። ለሰው እንሰራ አይደል ለራሳችን ደግሞ በትክክሉ ሰዓትና ጊዜ ሰጥተን በታማኝነት። ምክንያቱም የአንድ ሰው ተሰርቶ እኔ ለምሳሌ ሙሉ በሙሉ በትክክል ከሰራሁኝ የኔ ደግሞ እንደዛ ካልተሰራ ልፋት ነው የሚሆነው። ምክንያቱም ሰብስክራይቡን ያነሳል። እንደዛ እንዳይሆን ቪዲዮን እስከመጨረሻ አይተን ሰብስክራይብ አድርገን ሰብስክራይብ ስናደርግ ደግሞ ደውሏን አብርተን በስርዓቱ። ሌላኛው ደግሞ እንትኑን ምን ነበረ ኮሜንት በትክክል ጽፈን ላይክ እንዳይረሳ። ደግሞ ላይክ የለም ብዙ ቪዲዮዎች ላይ ላይክ ተደራርገን በስርዓቱ ብንሰራ እንለወጣለን። እና ታማኝነት ደግሞ ለራስ ነው። እና አንዳንድ ልጆች በእናታችሁ የተባላችሁን ነገር በትክክል ስሩ። ምክንያቱም ትርፍ የሌለውን ዝም ብለን ነገ የሚያነሳውን ስራ ከሰራን ነገ የሚበላሸውን ስራ ከምንሰራ ቢቀር ነው የሚሻለው። ሰብስክራይብ አሁን በትክክሉ ሳይሰራ ሲነሳ አይደብርም? ከንቱ ልፋት ከሚሆን በትክክል ሁላችንም እንስራ እላችኋለሁ ውዶቼ። እና አንዳንድ ቀንም እንደዚህ ወጣ ብለን ለመቅረጽ እንሞክር። የሚያዋጣንን ነገር በቃ የሚሆነንን መንገድ ብቻ እንጓዝ። ለነገ ለኛ ትርፋችንም ነው። ነገ የትም ሀገር ብንሄድ አገራችን ብንገባ የትም ብንሄድ አርፈን ቤታችን ለምናደርገውን ነገር ውሏችንን እየቀረጽን እርስ በራስ ላይክ እየተደራረግን ዳግም እንለወጣለን። አላየችሁም ኢትዮጵያ ውስጥ ያሉ ልጆች አሁን እንዴት እንደተለወጡ? ስደት ላይ ሆነን ብዙ ብር እያገኘን ብዙ ደሞዝ እያገኘን እኛ መስራት ያቃተንን ቤት እየሰሩ እየተለወጡ ራሳቸውን እያስተዳደሩ መኪና እየገዙ ያሉ በምንድነው? በዚህ በዩቲዩብ ነው። እንለወጥ። አላየችሁም? በየሜዳ ላይቭ ላይ ሆነው የሚጫወት የተሻለ ሀገር ላይ ቁጭ ብለው ለምንድነው? ለመለወጥ ሲሉ ነው። አውሮፓም ያለን
ያሉ ሆኑ አረብ ሀገርም ያሉት ሆኑ የትም ሀገር ያሉት በልፋት ስለሚኖሩ በትርፍ ጊዜያቸው ላይቭ ላይ ነው የሚያድሩት፣ አንበሳ እየለቃቀሙ ምናምን ማለት ነው። ያለ ምንድነው ሁሉም ቦታ ልፋት ስላለ ነው። ቢደላው ቢመቸው ማንም እዛ ጋር እንቅልፍ አጥቶ የሚያድር የለም። ምን ልላችሁ ፈልጌ ነው፣ የትም ሀገር ሆነን የትም ሀገር ስደት ነው በቃ። ሁሉም ቦታ ቻሌንጅ አለው፣ ሁሉም ቦታ ልፋት አለው። ለዛ ጠንክረን በርትተን እንስራ። አይዟችሁ ውዶቼ እና አይዞሽ በሉኛን ደገፍ አድርጉን። በትክክሉ እንስራ፣ በሚያዋጣ ዋጋ ደስ በሚል ሁኔታ ነገ ላይ ትርፋማ የምንሆንበት ማናፍርበት። ይሄ ስኬት ደግሞ በትርፍ ጊዜ የምናደርገው ነው አይደል? ነገ ላይ ደግሞ የሚያሳርፈን፣ ነገ ላይ ደግሞ እስከ ወዳኛው ማለት ነው በርትተን ከሰራን የትም ሆነን አገራችን ገብተን በኮምፒውተር ደረጃ ራሱ በራሳችን ሂደት እያደረግን ሁሉንም ነገር ተለማምደን እየሰራን ደሞዛችንን ብራችንን የምናገኝ ይሆናል። እና አሁንም ባለንበት ያለውን ነገር እናጠንክር። ብዙ ሰዓት አለን ከስራ በስተጀርባ ብዙ ሰዓቶች አሉ። ቁጭ ብለን ነው የምንውለው። ሁላችንም የሰውን ታፕታፕ እያደረግን ስክሮል እያደረግን አጭር ቪዲዮዎችን እያየን ማለት ነው። እኛ እርስ በርስ ደግሞ ተጋግዘን ካልተለወጥን፣ እርስ በርስ ደግሞ ተዛዝነን በትክክል የተባልነውን ነገር በትክክል ካልሰራን ማን ነው ለኛ እንትን የሚለው? ማን ለኛ የሚያዝንልን? ኢትዮጵያ ያሉትን እያገዝን አይደል? ሌላ ሀገር የሚኖሩትን እያገዝን አይደል? የእነሱን ቪዲዮ እያሞቀን አይደል? እያየን አይደል? ታዲያ ለምን ለራሳችን መስራት ያቅተናል? በትክክሉ ለምን ለራሳችን በታማኝነት እስከ መጨረሻ ማየት ያቅተናል? እና እንበርታ፣ አይዞን እህቶቼ፣ በትክክል በቃ እንስራ በታማኝነት። ቪዲዮን ከፍቶ ስራ መስራት እኮ ነው። የትም ሆኑ ቪዲዮን ከፍታችሁ ስራ መስራት ነው። ኮሜንት በትክክሉ መጻፍ ነው። ማን ህጻን ልጅ የሚያደርገው ነገር ነው። ሌላ ደግሞ የደወል ምልክቷን በትክክሉ ማብራት፣ አንድ ራይት ብቻ ሳይሆን ማብራት፣ በትክክሉ መስራት፣ ሜሴጅ መጻፍ፣ እንትን መጻፍ፣ ኮሜንት መጻፍ፣ ለዛ አሁን ለሚባለው ነገር ለሚቀርብ ነገር የሚመጥን ሜሴጅ መጻፍ እና በአግባቡ እንስራ። እንለወጣለን፣ ሰው እንሆናለን፣ ከሰው ሀገር እንወጣለን፣ አገራችን ገብተን ደግሞ አርፈን እንሰራለን እላችኋለሁ ውዶቼ። ሌላ ደግሞ ምንድነው የምለው፣ አንዳንድ ልጆች ያው እንደዚህ ለመቅረጽ የማይመች ጊዜ ላይ ታይም ላይ ያለን ልጆች አለን። ምክንያቱም ያው ያለንበት ሁኔታም ላይ መቸን ይችላል። ስራ ላይ ቢዚ ልንሆን እንችላለን፣ ወይ የቤቱም ሁኔታም ሊሆን ይችላል። እና ልክ እንደዚህም ቁጭ ብለን የሆነች ቀለል ያለች ሰዓት እንደዚህ አውርተን ብንለቅ ለኛ አሪፍ ነው። እኔ ሰውን ቪዲዮ ነበር እየለቀኩ የነበረው። አሁን ግን በተቻለ አቅም እንደዚህ እየተደረገ ቤታችን ማሳየት እንኳን ከደበረ እንደዚህ አድርገን መቅረጽ ራሱ እንችላለን። እና እንደዛ ነው ነገሩ። ወሬ ማወራው እንዲቆጥር ፈልጌ ነው፣ ቪዲዮ ትንሽ እንዲረዝም ፈልጌ ነውና እናንተ የምታወሩ ነገር ሁላ ነው የሚጠፋባችሁ ቪዲዮ ለማድረግ ስትነሱና፣ ለማንኛውም ደፈር እንበል። አንደኛው ደግሞ ዛሬ እኔ ደፈር ለማለት እየሞከርኩ ነው፣ እየገፋው ነው። አይዞን ውዶቼ፣ እንበርታ፣ እንስራ፣ እጅ ለእጅ ተያይዘን እንቀየር፣ እንለወጥ። በትርፍ ሰዓታችን የምናገኘው እውቀትም ነው። በፍላጎታችን ሰርተን ለነገ ስንቃችን የሚሆን በየትም ብንሄድም ቢዝነሳችንም ነውና አብረን እንስራ በታማኝነት እላችኋለሁ። እወዳችኋለሁ። ባይ ባይ።